ዛሬ አንተ ሳትነግረኝ ስላንተ ህይወት ታሪክ ልነግርህ ነው። አሁን በምነግር አራት መልእክት ውስጥ ሁሉም አንተ ህይወት ውስጥ ያሉና የሚያስጨንቁ ነገሮች ናቸው። ምናልባት ይህ ቪዲዮ ዝም ብሎ አይደለም የመጣው ፈጣሪ እንድታየውና አሁን ካለበት ህይወት ወዲያውኑ እንድትወጣ ይሆናል። ያው እስከመጨረሻው ካዳመጥከኝ ማለት ነው። አንደኛው የፍቅር ግንኙነት የለህም። ፍቅረኛ መያዝ ትፈልጋለህ፣ ነገር ግን ሁሉም ሴቶች አንተ እንደምትፈልጋቸው አይደሉም። ፍቅረኛ እንዲኖር ትፈልጋለህ፣ ነገር ግን ክብሯን የምትጠብቅ የፈጣሪ ሴት ስብዕናዋና አመለካከቷ የተሻለ ሴት አጥተሃል። በዚህ ምክንያት ፍቅረኛ የለም፣ ወይም ደግሞ ያች ሴት ልብን ሰብረዋለች። ግን የኑሩ ነገር አልፈህ የምትፈልጋት ሴት ፈጣሪ በመጨረሻ ሰዓት ወደ አንተ ያመጣታል። በራሷ ጊዜ ትመጣለች። ግን አሁን ላይ ማድረግ ያለብህ ራስ ላይ ብቻ ነው ማተኮር ያለብህ። ሁለተኛው የቤተሰብ ጫና አለብህ። ምንም ብታረግ ምንም ብትሰራ ቤተሰቦች አይረዱም፣ አይገነዘቡም። ለምን እንደሆነ ታውቃለህ? ምክንያቱም በውስጥ ፈጣሪ ሐሳብና ህልም የነገረህ ለአንተ ብቻ ነው፣ ያሳየህ ለአንተ ብቻ ነው። ስለዚህ ቤተሰቦች ሊረዱት ያልቻሉት ፈጣሪ ያሳየን ህልምና ሐሳብ እውን ስላላረከው ነው። ስለዚህ ያንን ህልምና ሐሳብ እውን ማድረግን እንዳትረሳ። ሶስተኛ ትምህርት ላይ ትኩረት አታደርግ። ለምን እንደሆነ ታውቃለህ? ምክንያቱም ትምህርት ቤት ለአንተ ጥቅም እንደሌለው ጊዜን ያቃጠለብህ እንደሆነ ስለተረዳ ነው። ስለዚህ አንድ ነገር ላስታውስህ ልንገርህ፣ በጣም ለስኬት ኢምፖርታንት የሆነ ነገር ትምህርት አይደለም፣ ህልም ነው። የፈለገ በትምህርት ዲግሪ ቢኖርህ፣ የፈለገ ጎበዝ ተማሪ ብትሆን፣ ብትመረቅ ህልምና እቅድ ከሌለ ዋጋ የለም። ይሄንን ሁሉ ጊዜ አስታውስ። አራተኛው ሁሉም ስለ ወደፊት ህልም ታስባለህ። ግን አንድ ነገር ልንገርህ፣ ወደፊት ስለምትሆነው ነገር ካሁኑ ጀምር። ካሁን መስራትህን ቀጥል። እንዲህ ስታደርግ ከሐሳብ ወጥተህ ከጭንቀት ወጥተህ ወደ ተግባር ትገባለህ፣ እውን ታደርገዋለህ፣ ታሳካዋለህ። አምስተኛው እናትን የምታኮራበት መንገድ እየፈለግክ ነው። ስኬታማ ሆነ እናትን ማስደሰት፣ እናት የፈለገችው ነገር ለመግዛት እያሰብክ ነው። አንድ ነገር ታውቃለህ ብሮ፣ እውነት ታደርገዋለህ ብሮ፣ እተማመንብሃለሁ። እናትን እንደምታስደስታት አልጠራጠርም። ስለዚህ ለዛች ለማጠቅም ሴት ማሰብን ሆነ መጨነቅ ትተህ ለምትወድ መቼም ልብን ለማሰብሩ እናት ማሰብና መጨነቅ ጀምር። ይመስለኛል ይህ ቪዲዮ ጠቅመዋል። ስለዚህ ራስን በዚህ ካገኘው ኮሜንት ላይ ማስቀመጥን እንዳትረሳ። ቴሌግራም ግባና ጆይን አድርገው። በቴሌግራም ሁሉም ነገር እናወራለን፣ እንወያየዋለን።